እዩት። ይሄንን ቅጠል አያችሁት? ኬት እንዴት እንደሰራሁት እዩት። ቅጠሉን አያችሁት? እዩልኝ ሩዜ እንዴት እንደቀመምኩት ከምን ሩዝ እንደሰራሁት ምን እንደጨመርኩበት እዩት። ከዛ ውጤቱን የዚህኛውን አያችሁት እንዴት እንደጠቀለልኩት አጠቃለሉን ሁሉም ነገር እስከ መጨረሻ ቪዲዮን ካያችሁት ታገኙታላችሁ። ፍሬሽ ቅጠል ይሄ ወረጋይና ብሉ እዛ እናጥበዋለን። እንደዚህ እናጥበውና ካጠብን በኋላ እንቀቅለዋለን ስል ገንፈል እናደርገዋለን። የእሱንም አሰራር እናየዋለን። አሻዋ አለው። አሻዋን ተጠንቀቁት። በደንብ ማጠብ አለባችሁ። አሁን የምናጥበው በደንብ ውስጡን አይተን ነው። ግን መጀመሪያ ከዚህ ስናነሳ እንደዚህ ማየት አለብን። ለምን ውስጥ በረሮ ወይ ደግሞ ትል ሊኖር ይችላል። እንደዚህ ነው የምናስገባ። እንደዚህ እየመረጥን ማለት ነው። ከዛ በኋላ እናጥባለን። ይሄን እዚህ ያስገብቻለሁ ያ ጊዜ ላለመፍጨት ማለት ነው። ይሄን እንደዚህ ካረኩት በኋላ ወደ ማጥለያ ወስዳለሁ። ማጥለያ ላይ ወስጄ ደግሞ ወደዚህ መልሰዋለሁ። ለምን ውስጡ በጣም መጽዳት አለበት። አሻዋ አለ። ቆዩ ያሳያችኋለሁ አሻዋ እንዴት እንዳለው ማለት ነው። ከስር ዘቅጦ ነው ያለው አሻዋ። አያችሁ ውሃው እንደሚመስል ይቴን ውሃ በቃ ውስጡ አሻዋ አለ። ቆዩ ሰላም እንዴት ናችሁ? ደህና ናችሁ? የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ የወረጋይና አሰራር ልንማር ነው። በፍሬሽ ቅጠል እንዴት ናችሁልን? ደህና ናችሁ? እሺ ይሄው በኋላ እንደዚህ እናስገባለን። ውሃውን አይታችኋል እንዴት እንደተከተከ። በዚህ ማሳየት ትችላለህ። ይሄ የተከተከ ነው ብለን ነው ማለት ነው። ብዙ ስለምሰራ ነው በዚህ ድስት እንደዚህ የማደርገው። እናንተ ባላችሁ ግን እንደዚህ ይሄው የፈላ ውሃ ከስር ጋዝ አለው እየተንተከተከ እንደዚህ ያረጋችሁት ለሰከንድ ታቆዩና ታጣፉታላችሁ። ጋዙ ከረሩን እያያችሁ ነው ይቀየራል። አንድ ከ5 ደቂቃ በኋላ ደግሞ ኖርማል ከረሩ ነው የሚሆነው። በቃ እንደዚህ ሁሉም ማለት ነው። ከዚህ ትንሽ ቀየር ይላል። እጃችሁ ተጠንቀቁ እንዳትቃጠሉ። አንድ ከ5 ደቂቃ በኋላ እንገናኝ። ይሄንን እንትን ካለ በኋላ ከደረሰ በኋላ አሳያችኋለሁ መጨረሻ ውጤቱ። እሺ አሁን አያችሁ፣ አሁን ደርሷል። ቅጠሉን ያቃጥለኛል ግን እንዴት አላሳያችሁ? አያችሁት? ምን ይሄው እንደዚህ ታረጉትና ያው እንደዚህ ማጣት። እሺ ይሄን አሁን ከዚህ በኋላ ከጨረስን በኋላ ሩዝ የዚህም ማጠቅለያ ሩዝ እናዘጋጃለን። ሩዙ ደግሞ ኢጂፕሽን ራይስ ነው። በቃ ማለት የሚከታተፉ ሽንኩርት፣ ቲማቲም፣ በርዶንስ፣ ኩስበራ ሁሉም ነገር ስንጨማምር አብረን እናያለን። ግን እሺ ተመልሰን መተናል። አሁን ሩዙን ልንሰራ ነው። የሩዝ አሰራር ነጭ ሽንኩርት፣ ቲማቲም፣ ሩዝ፣ ዘይቱን፣ ሮማን ሶስ፣ ቅመሞች የምንጨምርበት ማለት ነው። ከዛ ይሄኛው ኩስበራና በርዶንስ ነው። እና አሰራሩን ደግሞ ማለት አበሳሰሉን እንዴት እንደምጨርስ እንዴት። እሺ አሁን ዘይታችን ጨምርበታለን። የወይራ ዘይት ማለት ነው። ድስቱ ግሏል። ብዙ ነው ማድረግበት 5 ኪሎ ሩዝ ስለምሰራ አያችሁ። ወይራ ዘይት ካልሆነ በዘይት እንትን ሲሰራ ጥሩ አይደለም። የምግብ ዘይት ከተሰራበት ማለት ነው። ኮሜንት ላይ አስቀምጡልኝ። እሺ ሽንኩርታችን መጥቷል። ይሄው አያችሁ፣ መጀመሪያ ነጭ ሽንኩርቱን አያችሁ ብራውን ነው አይደል? ሽንኩርታችን
በስል ነው በጣም የሚጥመው። በጥሬ የሚተው አለ። እኔ ደግሞ አሰራር አብስዬ ነው። የጥሬ ደግሞ ማለት ነው ሌላ አሰራር አለ። ሌላ አሰራር አለውና የጥሬውን ስሰራ ደግሞ አሳያችኋለሁ ማለት ነው። ይሄው ሽንኩርት ይበስላል። አሁን ቲማቲም መጨመር አለብኝ። ይሄው አሁን ቲማቲማችን አልቋል፣ በስሏል። አያችሁት? ውሃው በደንብ መድረቅ የለበትም ለሩዙ ስለሚያግዘን ማለት ነው። ቅመሞቹ ቆንደ በርበሬ፣ ፍልፍል አስዋት፣ ኩስበራ ፓውደር እና ፓውራት። ከዛ እንደዚህ ሚክስ እናድርገውና ሎሚ ጨምርበታለን። የሎሚ ጭማቂ ማለት ነው። ወደ አንድ ማንኪያ ከግማሽ ነው የሚሆነው። እኔ ግምቱ ስለማውቀው ነው ብዙ ሩዝ ስለምሰራ ነውና አያችሁት? ጠብቁኝ፣ የሩዝ እንጨምርበታለን። አሁን በቃ የሩዝ ሰዓት ነው። ያው የታጠበ ሩዛችን እንደዚህ እንጨምርበታለን። አጥቤ አስቀምጬ ነው። ስለሆነ ማለት ነው። ከዛ ይህንን ካቀላቀልን በኋላ እንመለስበት ደስ ይለኛል። እሺ ይሄ ሩዛችን በስሎ አሁን ለመጠቅለል ደርሷል። አያችሁት? እንደዚህ እንይዘውና ቅጠሉ በጣም አስቸጋሪ ነው፣ ግን ይሄ በጣም ይሳሳ ነው፣ ግን ደግሞ ሲበላ በጣም አሪፍ ነው፣ ተመራጭ ነው በጣም። አያችሁት? እንደዚህ ጠቅለናል። አሁን አበሳሰሉን እንዴት ቅመሞች ምናምን ነገር እንደምንጨምርበት በሌላ ቪዲዮ እንገናኝ። ይሄኛው ቪዲዮ ስላያችሁኝ ስለተመለከታችሁኝ ለሁሉም ነገር በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ኮሜንት አድርጉልኝ። ዩቲዩብን ተቀላቀሉ። እሺ እንደዚህ ጠቅልለናል። አሁን መጨረሻውን ሀሳብ ካላችሁ ደግሞ በኮሜንት ላይ ጠይቁኝ እና አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ ይሁንላችሁ።